ሰራዊቱ ይሆናል። ራሳችሁን በዛ ደረጃ ማሳመን አለባችሁ። ሰራዊቶች አይደለም ምናልባት ትላልቅ ተቋማትን የሚመራ እዚህ ውስጥ በጣም ቶፕ የሆኑ ተማሪዎች ይኖራሉ። ነገ ተቋም በአዴን ሲያቆምቸው የኖረ ተቋም አፉን ከፍቶ ነው የሚጠብቅ። እዚህ ውስጥ ያለው ወጣት የሚረከበው ሌላ ማንም አይረከበው። ለምን ተቋማትን ተቋም አድርጎ ማቆም አለበት ይፋል እና ይሄን ብዬ የመጀመሪያው እዚህ ውስጥ ስገቡ መውሰድ አለባችሁ ብዬ ማምናቸው እንደው በእኔ የሚታዩኝ እንትኖች አሉ። የአማራ ህዝብ እንደምታውቁት ከ50 እስከ 60 ሚሊዮን ነው ይባላል አይደለም እንዴ? ስለዚህ እዩት እንግዲህ 60 ሚሊዮን ይዘን ነው 6 ሚሊዮን ሲጫወቱብን የነበረው። 27 አመት ተገዝተናል። መገዛት ይቻላል። የሚፈልጉትን ያለ ረግጠውናል። ቅድም እንዳልኳችሁ ያ እኛ ምን ባለመሆናችን የመጣ ነው አንድ ባለመሆናችን። ስለዚህ የመጀመሪያው ምን መሆን ነው? አንድ መሆንን መልመድ አለብን። እዚህ ውስጥ ያለው ሰው ልክ እዚያውን ተፈቃቅሮ ይሄን ወታደራዊ ስልጠና እንደሚወስደው ሲወጣ ውጭ ላይ በፍቅር አይን መታየት አለበት። በፍቅር አይን ይሄ መፎካከሩ መገለማመጡ እዚህ በቤተሰብ ምናምን ቂም እርስ በርስ መበላላት እሱን ማጥፋት አለበት። ስለዚህ እዚህ ውስጥ የምትሰለጥን ፋኖ እያንዳንዱ መሆን ያለበት አእምሮ ማሳመን ያለበት አባት እንኳን ጎረቤቱ ጋር ቢጣላ አይ እኔ ሽማግሌ ነኝ ነው። ያንተ አባት ከጎረቤት አይቀርብም። ለምን? አማራነት ማንነት ከምን በላይ ነው? ከስጋ በላይ ነው። ከትስስር ከደም ትስስር በላይ ነው። ስለዚህ ይሄን በማወቅ ምን መሆን አለባችሁ? አንድ መሆን አለባችሁ። የቸገረን ይሄ ነበር። ትላንትም ይሄ ችግሩን ነው ሲጫወቱብን ነው። ይሄን መልመድ አለብን። ሌላው ለትግሉ ተገዥና ታማኝ መሆን አለባችሁ። እኔ እውነቴን ነው። አሁን እኛ ሰራዊት ውስጥ ብዙ እናንተ የምታዩት ነገር ይኖራል። ያን ያህል እንዲህ ነው እንዲያ ነው ብዬ መንገር ባያስፈልግም የምትረዱት ይኖራል ላይ የመጀመሪያው ለመሪዎቻቸው እንኳን ምን አይደሉም ታዛዥ ቅኖች አይደሉም ብዙዎቹ። በዛው ልክ ደግሞ የሚዋደቁ ጀግኖች አሉ። ያ ምንድነው? ቅድም ዘመድ እንዳላችሁ ያልሰራነው ስራ ስለነበረ ነው። የግሉን ስሜት ይዞ ነው የመጣው። የመታኮስ የመዋጋት ጀግንነት አለው። የጎደለው ግን ትንሽ አለ። ምን? ለትግሉ ተገዥ መሆን እና መታመን። ስለዚህ መታመንን መልመድ አለባችሁ። አሰልጣኞቻችሁን ማክበር፣ ስታያቸው ዝቅ ብሎ ሰላም ማለት። የአማራ ትክክለኛው ባህሪ ያ ስለነበር ማለት ነው። ትላልቅ ሰዎችን እኮ በእኔ እድሜ እንኳን ደርሰን አንቆርጥም ነበር አይደል? ባንዲራ ሲሰቀል ትምህርት ቤት ላይ እንቆማለን አይደል? የደረሰ የለም ለዛ አለቀ። አሁን ግን ያለ አይመስለኝም። ምን እንጃ አላውቅም። መምህሩንም አጋጭቶ የሚትል ተማሪ ነው ያለው። ያ ምንድነው እንዳልኳችሁ እኛ ባህሪያችን ሆኖ አይደለም የተሰራው ስራ ነው። አማራ ትውፊቱን እንዲያጣ ሴቱ እንዲያጣ ተደርጓል። ስለዚህ እነኚህ ሁሉ ያጣናቸው በእነሱ ተንኮል ትውልዱ ለትምህርት ያለው ጥላቻ እጥፍ እንዲጨምር ሆኖ ምናልባትም ትምህርት የሚባለው ምንም እንደማይጠቅም እስከ 8 ምናምን የሚባል የሆነ ወግ አለ። አሁንም ወጣቱ እንደዛ ነው የሚለው። እስከ 8 ከተማር በቂ ነው ለሱ። ወያኔ የምትፈልገው ይሄ ነው። ምክንያቱም ከዛ በላይማ ከሄደው ጎበዝ ከሆነ ተቋማትን ይቆጣጠርና ጨፍልቆ ይዛታል። ስለዚህ ያን ለማድረግ የመጀመሪያው እርስ በርሳችሁ መተማመን፣ ማክበር፣ ታላቆቻችሁ ለትግሉ መርህም ተገዥ መሆን። ለምን? ለትግሉ መርህ ተገዥ ከሆናችሁ ትግሉን እናሻግረዋለን። ካልሆንክስ መቼም ብረት ነውና ነገ የምትይዘው ጎን ያለውን ሰው ከመታው መፈረካከስ ይመጣል። ቀስቀስ እያለ መፈረካከስ፣ መተኳኮስ እሱ ነገር እንዳይኖር አምሯችሁን በጣም ለትግሉ ተገዥ ሆናችሁ ለዚህ ህዝብ ሰማዕት እንደምትሆኑ ናችሁ አምናችሁ መምጣት አለባችሁ። ይሄን እንድታደርጉ ነው የኔው እንትን። ሌላው ያው ስልጠናው የሚቀጥል ይመስለኛል፣ ይቀጥላል። ሲቀጥል መልምለን ምን ወስዳቸው ልጆች ሳያልቅ ሊሆን ይችላል፣ ካለቀ በኋላ ሊሆን ይችላል። ከዛ በፊት ግን እነደጉ እኛ በምንሰጣቸው ተልእኮ የሚፈለጉ ልጆችን ምን ያደርጋሉ? ይመለምላሉ። ግልጽ ነው አይደል? ይመለምላሉ። የመለመሉትን ይሰጡናል። በሚመለመሉበት ሰዓት እኔ እንዲሁኝ እኔ እንዲያሁኝ አያስፈልግም። ምክንያቱም እነሱ ለትግሉ ቁመናው አሁን ላይ ይበቃል፣ ይመጥናል። ቀጥታ ቢታጠቅ ባይታጠቅ እንኳን ባዶ እጁን ሆኖ ምክንያቱም አሁን ትጥቅ የለን ማለት ትክክለኛው ፋኑ ወኔውን ይዞ ነው የሚመጣው፣ ልቡን አስታጥቆ ነው። ብረቱና ሌላው በኋላ ነው የሚመጣ። ስለዚህ እንደዛ ብለው የሚልኩት ሰው እዚህ ሲመለመል የሆነ እንትን ኖረ ምናምን አይነት እንዳይኖር ነፃ የሆነ መልመላ። ለምሳሌ ይሄ ወንድሜ ይሄ ከሱ የሚሻል ከሆነ አምኖ መቀበል አለበት። አይ እሱ ከኔ አካል ብቃትም ይሻላል፣ ለኔ ቀጣይ ይገባል። ያ ነው መለመድ ያለበት።
ይሄን እንድታደርጉ ነው። እኔ የእውነት በጣም ደስ ብሎኛል። አንድ ቀበሌ እንግዲህ አንድ ቀበሌ ናት አይደል? እዚህ ወጣ አንድ ቀበሌ ላይ እንዲህ አይነት ወጣት በሞራል መውጣት ለእኔ ልዩ ነው። ይህን ሳይሆን ምን አብይ አህመድ ተስፋ ቆርጠዋል። ባለፈው ሰምታችሁ ከሆነ መከላከያ ማስታወቂያ አውጥተው ነበር። መከላከያ አንዲት አማራ አላገኙም። በጣም ነው እንትን ያሉት። አይ ይሄ ነገር ገፍቶ ሊጥለን ነው። ስለዚህ ይሄን ህዝብ ፋኖንም ጨምረን ይቅርታ ብለን ማድረግ ያለብን ሁሉ አድርገን መስማማት አለብን ብለዋል። ሲስማሙኛም እንደው የምናደርገው ወንበሩን ልቀቁት ነው። ሌላ ምንም ስምምነት የለም። ወንበሩን ልቀቁና ለባለቤቱ ስጡ ነው። ከዛ የዘለ ስምምነት የለም። ስለዚህ ይሄ ወጣት በዚህ ሞራል በመውጣቱ እነሱ መከላከያ የሚባል አድማ ብተና የሚባል ሌባ ጥርግርግ አህያ ሚኒሻ የሚባል የለማ ያለችው እስክትፈርስ እንዋጋለን። ልክ እንደፈረሰች ምንም ያለ ድካም ብለን እንገባለን ማለት ነው። ስለዚህ ጫፍ ላይ እየደረስን ስለሆነ ራሳችሁን ዝግጁ አድርጉ። እዚህ በሰፈር በሚወራ አሉባልታ ምናምን አምሯችሁን አትረብሹት። ያው ህዝባችን ቅድም እንዳልኳችሁ ተሰርቶበትም ስለሆነ ትግሉ ላይ ጥላሸት የሚቀቡ ሰዎች አሉ፣ ገብታቸውም ሳይገባቸው። እዚህ ውስጥ ያለፋኑ በዚህ አጋጣሚ የሚሰጣችሁ ማሳሰቢያ እንዲህ አይነት ሰዎች ሲኖሩ ብትችሉ ገስጧቸው፣ ካልሆነ ደግሞ ተከታተሏቸው። ተልኮም ሊኖር ስለሚችል ተከታተሏቸው። መያዝ ካለበት ታስይዘዋል። ምክንያቱም የትግሉ ዘብ አይደላችሁ እናንተ ዘብ አይደላችሁም እንዴ? ስለዚህ በዛ ደረጃ ራሳችሁን አዘጋጁ። እኔ ጨርሻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲያውስ አንድ ጊዜ አብረን አንዲት አባት የሚናገሯት ንግግር አለች። አብረን እንላታለን። እሺ ባላይ ሁላችሁም ትቀበሉኛላችሁ። ነፃነታችን